ረጅም ዕድሜ ለተከበረው ንጉሥ አሚናውቲ። ምን ተፈጠረና አስታወስከን አኒክማሁ? እነሱ ባያስገድዱኝ ኖሮ ይህን ውድ ጊዜህን አልሻማም ነበር። እያዳመጥኩህ ነው። አስገደዱኝ ነው ያልከኝ? ቅሬታዬን ለማሰማት ነው የመጣሁት። ዩዘርሲፍ ላይ ስሞታለኝ። ለቤተ አሙን ለሚሰጠው ስንዴ ገንዘብ መቀበል ተገቢ ነው? እንዴታ! ስንዴው የተራው ማህበረሰብ ንብረት ነው። አለኝ የሚለው ሀብቱ እኮ ለምን ለናንተ በነጻ ሰጣለሁ? ስንዴማ ለሰዎች መሆኑ ግልጽ ነው። ምንም አያከራክረንም። አሙንም እኮ ቢሆን የሰዎች ሁሉ ነው። አገልጋዮቹም የሰዎችን እምነት ጠባቂዎች ናቸው። የአገልጋዮቹ ጸሎትና እነሱ ላይ የሚዘንበው በረከት ባይኖር ይህን ያህል ስንዴ ማከማቸት ይቻላችሁ ነበር? እኔ ባለኝ መረጃ መሰረት ሰዎች ስንዴ እኛ ዘንድ እንዳያከማቹና ከዩዘርሲፍ ጋር እንዳይተባበሩ ስትከለክሉ ነበር። ተራ አሉባልታ ነው። እውነታውን እኛው በቅርብ እናረጋግጥላችኋለን። እኔም ጠይቃችሁ ግን ስንዴ ለሰዎች መሸጥ ከወሰናችሁ ለምን ለቤተ አሙን ዋጋው በ3 እጥፍ ይሆናል? ገንዘብ በእጃችሁ ስላለና ተዝቆ የማያልቅ ሀብት ስላላችሁ። በወርቅና በብር የታጨቀው ካዝናችሁ ዛሬ እንኳን በትንሹ መከፈት የለበትም? የአማልክት ገንዘብ ለዛሬ እንኳን አያገለግልም? ይቅርታ አድርጉልኝና የቤተ አሙንን ሀብት በቅርቡ ለህብረተሰቡ ለማከፋፈል ወስነናል። ስንዴ እንድትገዙ ያስገደዳችሁ አንድም ሰው አለ እንዴ? በጭራሽ የተከበርክ ዩዘርሲፍ፣ እንዲህ በውድ ስንዴ እንድንገዛ የሚያስገድደን አንድም አካል የለም። ከሰጣችሁን ዋጋ በግማሽ ከሌላ መግዛት እንችላለን። ሐሳብህን እጋራለሁ የተከበርክ አኒክማሁ። ከፈለጋችሁት ቦታ ስንዴ መግዛት ነጻነት አላችሁ። የምትፈልጉትን ያህልም ስንዴ ለማግኘት ሌሎች ሀገራትም መሄድ ትችላላችሁ። የምናደርገው እንቅስቃሴ አገሪቱን ይጎዳል ብላችሁ እንዳታስቡ እመኛለሁ። አመሰግናለሁ። የተከበርክ አለቃዬ፣ ስንዴውን ከሌላ ቦታ ማግኘታቸው ለሀገር አደጋ ነው። እነሱን እንዴት ማሸነፍ ይቻላል? አታስቡ። የእነዚህን ሰዎች ሐሳብ ጌታዬ ገልጦልኛል። ስንዴውን ከኛ ለመግዛት የሚገደዱበት ጊዜ ይመጣል። የተከበረው ዩዘርሲፍ የሚለኝን ማረጋገጫ ካገኘው የቤተ አሙን ጉዳይ ሁሉ አከተመለት ማለት ነው። ጉዳዩ ሁሉ በመጨረሻ ሰዓት እውን እንደሚሆን እርግጠኛ ነኝ። ጭንቀታችሁ እንዲወገድና እንድትረጋጉ ይሁን። በሚያሳዝን ሁኔታ ጎረቤት ሀገሮች ሁሉ በዚህ ድርቅ ተመተዋል። እነዚህ አገልጋዮች ከሌላም ቦታ ቢሆን በፍጹም ስንዴ አያገኙ። እርግጠኛ ነህ ግን? ይህን አላወቅኩም ነበር። ይህማ በጣም ጥሩ ነገር ነው። ለአገልጋዮቹ ውድቀት ከሆነ ልክ ነህ። ለሀገሪቱ ነዋሪዎች ግን በፍጹም ጥሩ ሊሆን አይችልም። እኛ ስለ ድርቁ ተዘጋጅተናል። ሌሎቹ ግን ምንም መረጃ ስላልነበራቸው ነገሮች ሁሉ ይበረቱባቸዋል። የከነዓንን ነዋሪዎች ምን ያገኛቸው ይሆን? ምንስ ማድረግ ይችላሉ? ይሁዳ ተመልከት፣ ይህ ከ10 ዘለላ የተገኘ ስንዴ ነው። ይህን ማጨድማ ምንም አይፈይድም።
ቢንያሚን ስንዴው እንዲህ መበላሸቱን ለአባታችን ንገረው። ከነዘለላው እንተወው ወይ ብለህ ጠይቀው። እዚሁ ጠብቁኝ፣ እኔ ጠይቄ ልምጣ። እኛ በኢብራሂም ቀጥተኛ ጎዳና ላይ ነን። መመሪያችንም የአባታችን የኢብራሂም መጽሐፍ ነው። ነቢዩ ኢብራሂም ማን ነው አያቴ? የአባቴ አባት ነበር። ድሮ የነበረ የአላህ መልእክተኛ ነው። ወደ ከነዓን ምድር መጀመሪያ የመጣ ሰው ማለት ነው። አያቴ ከኛ በፊት እዚህ ከነዓን ውስጥ ሌላ ሰው ነበር ማለት ነው? እስኪ ንገረን፣ ከኛ ውጪ ተወላጅ ነበር እንዴ? አዎ ልጄ፣ ከኛ በፊት ሰዎች ነበሩባት። እዚህ ከመሆናችንም በፊት ነበረች። አያቴ ሰዎች የእስራኤል ልጆች እያሉ ለምን ይጠሩናል? ቀደምት አያቶቻችሁ የእስራኤል ልጆች ይሏችሁ ነበር። ምክንያቱም እናንተ ውድ ልጆቼ የአብራኪ ክፋይ ስለሆናችሁ። ሌላኛው ስሜ እስራኤል ነው። ስለዚህ እናንተም ሆናችሁ አባቶቻችሁ የእስራኤል ልጆች ትባላላችሁ ማለት ነው። ገባችሁ? ሰላም በአላህ ነብይ ላይ ይሁን። ምን ነው በጊዜ መጣህ ልጄ? የመጣሁት በእርሻው ችግር ነው አባዬ። ይሄ የዘንድሮ ምርት ነው። እንጨደው ወይንስ እንተወው? ብናጭደው የምናተርፈው ጉልበትን ማባከን ነው። ግና ምን አማራጭ ይኖረናል? የመከራ ጊዜ ከፊታችን እየመጣ ነው። አደራችሁን ያለውን በሙሉ ጨዱት። የቻላችሁትን ያህል ለማከማቸት ሞክሩ። በጭራሽ አንድም አላግባብ አታባክኑ። ይህ ካልሆነ ግን የሚመጣው ድርቅ የብዙዎቻችንን ሕይወት ይነጥቃል። የቻልነውን ሁሉ እናደርጋለን። የምናስቀረው ምንም ዘለላ አይኖርም። ድርቁ ባይከሰትም ለእንስሳቶቻችን ይሆናል። እጨዱ እጨዱ፣ ካላጨዳችሁ አትኖሩም። እሺ አባቴ። ልጆቼ በሚበሉት ሁሉ በረካ ካጡ። እነሆ 30 ዓመታት ተቆጠሩ። ወንድማቸውን እስካላገኙ ድረስ የተነሳው በረከት ምድር ላይ አይወርድም። ወንድማቸውን እስካላገኙ ድረስ ሆዳቸውን የሚሞሉበት ጸጋ ያገኙ። ደህና ልጆቼ፣ ምን ላይ ነበር ያቆምነው? ስንዴ የት ይገኛል ብለህ ነው? መግዛት የምትችለው ዩዘርሲፍ ጋር ብቻ ነው። በጎተራ ውስጥ የተቀመጠ ብዙ ስንዴ ታገኛላችሁ። ይህን አትነግረኝም። እኛ የጠየቅንህ ከጎረቤት ሀገራት እናገኛለን ወይ ነው። የካርቲኒዎችና የሂታኖችን ሁኔታ በደንብ አውቃለሁ። እነዚህንም ሀገራት ድርቅ ወሯቸዋል። የሌሎች ሀገራትን መረጃ ማግኘት አለባችሁ። ከዚህ ድርቅማ ሕይወታችንን ማዳን ይኖርብናል። በቃ እንሂድ እባክህ። እንዳትንቀሳቀሱ። ወደ ሀገሪቷ ለምን መጣችሁ? አለቃዬ፣ ድርቅ በሕዝባችን ላይ እየተጫወተ ነው። የሚበላ ይገኛል ስንባል እርዳታችሁን ፍለጋ ነው መምጣታችን። ሂታውያን ትመስላላችሁ። አዎ፣ አልተሳሳትክም። ጉዳያችሁን ለበላይ እስካሰማ እዚሁ ቆዩ። እስክመለስ በጭራሽ ወደ ውስጥ እንዳይገቡ። እስካሁን ድረስ 400 ሰዎች ወደ ጢባ መጥተዋል። ከድርቁ ለመዳን ባሮቻቸውንና አገልጋዮቻቸውን ነፃ ለማድረግም እየጠየቁ ነው። እነዚህ አገልጋዮች በጣም የተቸገሩ መሆን አለባቸው።
በነፃ ልንሰጣቸው ይገባል። ለምንድን ነው በነፃ የምትሰጧቸው? ለምን በስራ እንዲያግዟችሁ አታደርጉም? ለጥበቃ ስንዴ ለማከፋፈልና ለሌሎች ጉዳዮች ሰራተኛ ትፈልጉ የለ? በልፋታቸው መጠን ስንዴ ስጧቸው። ጥሩ ብለሻል ሐሲናት፣ ግሩም መላ ዘይደሻል። አንቺን ለኔ በመምረጣቸው ለንጉስ አኽነቱንና ለመቤት ኒፈርቲቲ ምስጋና ማቅረብ ይኖርብኛል። ረጅም ዕድሜ